እንዴት ነሽ? አለሁ። ምን ሆነሽ ነው? እዚህ ምን ትሰሪያለሽ? ብቻሽ ምን እየሰራሽ ነው? ምን ሆነሻል? ብቻሽ ምን እየሰራሽ ነው? ደህና ነሽ ግን አንቺ ልጅ? ደህና ነኝ። ስደውል ለምንድን ነው ስልክ ያነሳሽው? ቴክስትም ልኬልሽ ነበረ። ደብሮኝ ስለሆነ ስልክ ነው እና ደብሮሽ ከሆነ እዚህ ጋር ምን ትሰሪያለሽ? ሌላ መደበሪያ ቦታ የለም ነው? እንደዛ አይደለም ማለት። እሺ ምንድን ነው? ምን ሆናችሁ ነው? ሶሊያና እንዴት ተደናግጣችሁት? ይኸውልሽ በአንቺ ጉዳይ እኮ ነው ተደናግጠን የመጣ ነው። ማርቲ ደህና አይደለችም ምናምን ስንባል ነው ሮጠን የመጣ ነው እኔና ሶሊያና። ለምን እንደዚህ ብቻሽ ነው የተቀመጥሽው? እሺ ለምን እንደተቀመጥሽ ንገሪና። እዚህ አጋጣሚ ዕቃ ገዝቼ ሳልፍ ቦታው አንተን አስታወሰኝና ቁጭ አልኩኝ። ኧረ ማርታ ተይ አትቀልጂ። እንደዚህ አይነት ቀልድ ይቀለዳል እንዴ? ምን ሆነሽ ነው? ለሰው አታስቢም እንዴ አንቺ? ምን አይነት ትልቅ ልጅ አይደለሽ? ደህና ነህ ግን ምን ሆናችሁ ነው? በጣም ትደናግጣለህ። ምን ሆናችሁ ነው? ለምን ትያለሽ? እኛ እኮ አንቺን ስላንቺ ሰው ነግሮን ነው የመጣ ነው እያልኩሽ እኮ ነው እንዴ። ምን ሆነሽ ነው? ትልቅ ልጅ አይደለሽ እንዴ አንቺ? ደህና ነኝ አቤት። ታሰው እንደዛ ትጨናነቅ። ደህና ነኝ ግን ደግሞ ሳልፍ ያሳልፍነውን ነገር ምን ሳይቦታውን ደበረኝና ቁጭ አልኩኝ። ያገኘሁት ያክል ስለሚሰማኝ ሌላ ቦታ እኮ አለ እንዳልከው ብዙ ድብርት ማሳለፊያ ቦታዎች አሉ። ግን ደግሞ አንተን አያስታውሰኝም ብዙ ቦታዎች። ግን ምን ሆነሃል? ምንድን እንደዚህ ያደናገጣችሁ? ማለት እኔ እዚህ ጋር ተመቀመጤ እኮ ምንም ሊያስደነግጥ አይገባም። ምን ሰምታችሁ ነው? ስለምን ምን ሆነ ነው? የተፈጠረ ነገር አለ? አሁን ለምንድን ነው የምትደብቂን? ምንድን ነው የምትደብቂን? አትደብቂና እንዴ መተናል እኮ አጠገብሽ ነን አይደል እንዴ? ምን ልታረጊ ያስበሽ ነበር ነው ራስሽ ላይ? ምንስ እያሰብሽ ነበር ነው? ምን ሆነሽ ነው አንቺ? ትልቅ ልጅ አይደለሽ እንዴ? እንዴ ነገሮች እኮ ይደራረባሉ አቤል። ያለ ምክንያት ብዙ ነገሮች እኔ ላይ የተደራረቡ ነው። ምንም ነገር ባስብ ከምንም መቁጠር አልነበረብም አቤል። ግን እንደዚህ እንዴት ልትደናገጥ ቻልክ? ስለኔ ታስባለህ ማለት ነው አቤል? ምን ሆነሃል? ምን ሆነሽ ነው? ሰው አይደለሽ እንዴ? ጓደኛዬ ነበርሽ እኮ ብዙ ነገር አሳልፈናል አይደል? ለምን አላስብም? ታስብልኛለህ ምናምን ትያለሽ እንዴ? ምን ሆነሽ ነው አንቺ? ይሄ የግል ህይወታችን የግል ህይወት ነው አይደል? የየራስም ህይወታችን የየራስ ነው። እንደዚህ ደግሞ አንዳንድ ነገር ሲፈጠር እንደ ሰው እናስባለን አይደል? ምን አስበሽ ነው አሁን የመጣሽው? ትክክለኛ ነገር ንገሪኝ። ምን የደበቅሽ ነገር አለ? ምንም አልደበቅኩም። እኔ አሁን ስላንቺ ሰው ነግሮን ነው የመጣ ነው እኔና ሶሊያና። ደህና እንዳልሆንኩ ማወቅ ትችላለህ አቤል። ደህና አይደለችም። ምን ሆና ነው እዛ ጋር የተቀመጠችው? ማርታ ልክ አይደለችም ብለውን እኮ ነው የመጣ ነው። ማርታ ማለት ራስ ምን ሆነሻል? ራስሽ ላይ ያደረግሽው ነገር አለ? ምን ተፈጥሯል? የተፈጠረ አዲስ ችግር አለ? እኛ ማናውቀው ችግር አለ? እሺ እንፍታው እና አስተካክለው። ችግሩማ ስለኔና ስላንተ ነው። ይሄ ደግሞ አንተ ልትፈታውና ከኔ ጋር መፍታት ከኔ ጋር ማስተካከል አትፈልግም። ብዙ ነገር ነግሬህ አቤል፣ ሁሌም እኔ እንደ ውሸታምና እንዳስመሳይ ነው እያየኸኝ ያለው። የሰው ልጅ ደግሞ ያለ ምክንያት ምንም ነገር እንደዚህ ያለ ምክንያት ሲሰደብ፣ ያለ ምክንያት ዋሸሽ ሲባል፣ ያለ ምክንያት ከህይወትህ ስታስወጣኝ በጣም ይደብረኛል እኮ፣ በጣም ይከፋኛል አቤል። አሁንም ካንተ ርቄ ይሄን ቦታ ለማየት ብቻ ነው የመጣሁት። ግን ደግሞ ማን እንደነገረህና ማን እዚህ ጋር እንዳለው ነግሮ እንደዚህ ተደናግጠ ምን ቢሉክ ነው እንዴ ተደናግጠ የመጣው? አንዳንድ ነገር ብሎኝ ነው። ይኸውልሽ እኔ ከህይወቴ አላስወጣሁሽም፣ ግን ደግሞ መሆን የሌለበትን ነገር መሆን ስለሌለበት ብቻ ነው እኔና አንቺ በአንዳንድ መንገዶች የተራራቅ ነው። በቃ ሌላ ነገር የለም አይደል? እንዴት ነው እንደዚህ ይሆንሽ ህይወት የሚቀጥለው? ምን ሆነሽ ነው? ምንም የተፈጠረ ነገር ሶሊያና ራሱ ደንግጣ ነው የመጣችው። አንቺ አሁን ነገሮችን ለማስተካከል አትሞክሪ ሶሊያና። ሁሉም ነገር ያበላሽሽው አንቺ ነሽ። ዛሬ ላይ ግን ልክ ነሽ። እንደ ሰው ልጅ የሆነ ነገር ሆንሽ ስትባል ትደነግጭ ይችላልሽ። ግን ደግሞ ሁሉም ነገር በአንቺ ምክንያት ነው እንደዚህ ሆኖ ሶሊያና። እኔ አንቺ መውቀስ አንቺን ብዙ ነገር መናገር አልፈልግም አቤል። ያለውን ነገር መፍታት ብንችል ሁለታችን መፍታት እንችል ነበር። ብዙ እርምጃ ተራምደ እኔ ላንተ ብዬ ነገሮችን ለማስተካከል በሞክር እንደገና እንደ ውሸታምና እንዳስመሳይ ሰው ነው ያየኸኝ። ሶሊያና ይሄን ነገር ለማስተካከል አትሞክሪ። በቃ እኔ ከሁለታችሁ ህይወት መውጣትና በራሴ መንገድ ነው የራሴን ህይወት መምራት የምፈልገው። አሁንም አቤል ምንም ነገር ተደናግጠ መምጣት አይጠበቅብህም ነበረ። አትሊስት በቃ ደብሮኝና በጣም ከፍቶኝ ነው እዚህ ጋር ያለሁት። ግን አንተ ይሄን ነገር ማስተካከል አትችልም። ምክንያቱም ሶሊያና ስላለች ያለውን ነገር እኔ እናንተ መፍታትና ማስተካከል አንችልም አቤል። ከዚህ በላይ እኔ ከሶሊያና ጋር ብዙ ነገር መነጋገር መጨቃጨቅ ምንም ነገር አልፈልግም። እሺ ማርታ በቃ እሱን ታዩና ደህና ነሽ ማለት ራስሽ ላይ ምን እንደምታይ ነኝ ደህና መስላለሁ። ሶሊያና ደህና እንዳልሆንኩ እኮ አይተሽ መረዳት ትችያለሽ። ምንም ነገር መጠየቅ አይጠበቅብሽም።
ይኸውልሽ አሁን ተነግሮን የመጣ ነው ማለት ነው። ማርቲ ጥሩ ሙድ ላይ አይደለችም፣ ጥሩ ነገር አይደለችም። ከፍቷት እያለቀሰች እየሄደች ነው ምናምን ሰው ሲለን የመጣ ነው እና በአጋጣሚ እዚሁ ምናልባት እዚሁ ትሆኛለሽ ወይ ደግሞ ቤት ትሆኛለሽ ብለን ነው በአጋጣሚ እየሄድን የነበረው። ስናሽ እዚህ ነሽ። አሁን ደግሞ ያለፈው ነገር አልፏል አይደል እንዴ? ምን ሆነሽ ነው? ራስሽ ላይ ሌላ ነገር አይደለም። አንተ ቀላል ነው። አንተ ስላልተገፋክ፣ አንተ ስላልተሰደብክ፣ አንተ ብዙ ነገር ስላልሆንክ ለአንተ በጣም ቀላል ነው። እኔ ግን ምን ያክል ያለ ምክንያት ስለተገፋውኝ፣ ያለ ምክንያት ስለተሰደብኩኝ፣ ብዙ ስም ስለተሰጠኝ በጣም ይከፋኛል። ባላደረኩት ነገር ነው አቤል አንተም እየወቀስከኝ ያለው፣ ብዙ ሰው እየወቀሰኝ ያለው ምክንያት ፈልጎ። ያን ጊዜ እኔ እናንተ ሰላም ባልኖርበት ጊዜ ማንም ለማስተካከል አልሞከረም። ግን ልክ ሰላም ስንሆን ውሸት የታያቸው ያኔ ብዙ ነገሮችን አንተ ደግሞ ከኔ በላይ ሌላውን ሰው ነው የምታምነው። ግን አቤል ይብቃን። እሺ ከዚህ ጋር ተነሽና እሺ አሁን ወደ ቤት እንሂድ። ወደ ቤት መሄድ ካለብን ወደ ቤት እንሂድ። እኔ መሄድ ከሄድኩም ብቻዬን ነው የምሄደው። ለምንድን ነው ብቻሽን የምትሆኚው? እኔና ሶሊ የመጣ ነው ላንቺ ነው አይደል እንዴ? ይኸውልሽ እንደ ሰው ስለምታስብልሽ ነው ሶሊያና ራሱ ሮጣ የመጣችው አይደል? ምን ሆነሽ ነው? እቺ ልጅ ካንቺ ጋር ብዙ ችግር ፈጥራለች፣ ካንቺ ጋር ብዙ ችግር ውስጥ ገብታለች አይደል? ግን ደግሞ እንደ ሰው ስለምታስብልሽ የግል ህይወቷን ትታ ላንቺ ስትል ነው የመጣችው። ስለዚህ አሁን ሁሉ ነገር ትተሽ መስተካከል ያለበት ነገር እናስተካክላለን ከቻል፣ ካልተቻለ ግን መተው ነው። የትኛውም ነገር ፈጣሪ ሲፈቅድ ነው የትኛውም ነገር የሚሆነው። እኛ ፈልገነው ወይ ደግሞ እኛ አቅደንበት የምናደርገው ነገር አንድም ነገር የለም። ፈጣሪ ሲል ብቻ ነው የትኛውም ሰው ከየትኛውም ሰው ጋር የሚሆነው። እኔ ስለዋሸሽኝና ልጅ ሳይኖርሽ ልጅ አለኝ ብለሽ የሰውን ልጅ ስላስተዋወቅሽኝ ብቻ ነው ከኔ ህይወት አጠገቤ እንዳትኝ። ምንም ነገር ላወራ እንኳን አንተ እኔን ለማዳመጥ ፍቃደኛ አይደለህም። ጊዜ ሰተሽ የትኛውም ነገር ማስተካከል አይቻልም። ውሸት ላይ ውሸት ከምትደርቢ ልክ ነሽ። እኔ ልጅ ሳይኖርሽ በጣም ገፍቼሽ ምናምን ብዙ ነገር ብዬሻለሁ። ግን ደግሞ ያ ነገር አለፈ። በቃ ልክ አይደለም። እኔም ልክ ያልሆንኩበት ነገር አለ። ግን ደግሞ አንቺ ውሸት ላይ ውሸት መደረብ አልነበረብሽም። ውሸት እንደማልወድ እያወቅሽ እስከ መቼ ነበር አንቺ ቆይ ልጅ አለኝ ብለሽ ለማውራት ቢያንስ ቅድሚያ እኔ እናንተ መግባባት ወይም ሰላም መሆን አለብን አይደለ? እኔን ለማናገር እኔ እንኳን ማናገርና እኔ ማዳመጥ አትፈልግም። ይሄን ነገር ደግሞ ማስተካከል የሚችለው በእንደዚህ አይነት መንገድ ብቻ ነው። ግን ዛሬ አውርቼ በነገራታ የምታነው ሶሊያና ያው ነገር ብላ እንዳወራክና ሁሉም ነገር እንድነገር ያደረገችው ግን ልነግርህ ፈልጌ ነበረ። ምን ያክል ተጨንቄ እንደነበረ አይተሃል አቤል። ግን አንተ እኔን ላለማመንና እኔን ላለመረዳት የምታረጋቸው ነገሮች በጣም ይከብዳሉ። ዛሬ ላይም እንደዚህ እኔ እንደ እብድ ብቻዬን መንገድ ላይ ቁጭ የምለው በዛ ምክንያት ነው። አንተ ግን ልትረዳኝ አልቻልክም አቤል። በፍጹም ማናችሁም አትረዱኝም። ምናልባት አዎ መታውን የምታደርጋቸው ነገሮች ተረድተኝ ሊመስልክ ይችላል። ግን እንዳልተረዳኸኝ ማውቀው አቤል። ዛሬ ላይ ምን ሆነሽ ነው አልከኝ እንጂ የሆንኩትን ነገር እኮ ታውቀዋለህ። መጠየቅም ምንም ነገር አይገባህም ነበር አቤል። እሺ ይኸውልሽ አሁን ከራስሽ ጋር አይደለሽም፣ ልክም አይደለሽም። ልክ ያልሆነ ሰው ደግሞ የሚወስነው ነገር በጣም ከባድ ነገር ነው። ገብቶሻል? የምሬን ነው። እና እኔም ሶሊም ሮጠን ደንግጠን የመጣ ነው ላንቺ ስለምናስብ ነው። አንቺ በሌላ ነገር እንድትወስጂው አልፈልግም። ምናልባት ከኔም ጋር ሌላ ችግር ውስጥ ገብተሽ ይሆናል። ከኔም ጋር ተጣልተሽ ሊሆን ይችላል። ከሶሊ ጋርም እንደዛው ብዙ ችግር ውስጥ ገብተሽ ተጣልተሽ ሊሆን ይችላል። ግን አሁን ይብቃ፣ በቃ ይብቃ። አሁን ተነሺና ስትረጋጊ ተገናኝተን ማውራት እንችላለን። አሁን በቃ ከዚህ ጋር ተነሽ። አቤል ብቻዬን መሆን ፈልጋለሁ። ትንሽ ደቂቃ ቢያንስ። ይሄ ቦታ ለኔ ትልቅ ቦታ አለው። ብዙ ማስታወሰው ነገሮች አሉ አቤል። ደህና ለመሆን ደግሞ ያስፈልገኛል ይሄ ቦታ። ራሴን ማዳመጥ አለብኝ። ምክንያቱም ከእናንተ ጋር አውሮቼ ምንም ልግባባና ላወራው የምችለው ጉዳይ ስለሌለ ቢያንስ ለብቻዬ ማርታ እያደረገች ያለችው ነገር ልክ ነው ወይስ አይደለም የሚለውን ነገር ብቻዬን ነው መወሰን የምፈልገው አቤል። ማርታ ልክ ካጠገብሽ አይኑ ሰው የለም፣ በዙሪያሽ ብዙ ሰው የለም እና እያደረግሽ ያለሽው ነገር ብቻሽን እየጎዳሽ ነው እንጂ አሁን እያደረግሽ ያለሽው ነገር ትክክል አይደለም። ቢያንስ ተነሽና ሂጂና ተረጋግተሽ ነገራቶችን እናወራለን። ቢያንስ በማውራት እንፈታዋለን። የሚፈታ ነገር እኮ አይደለም ሶሊያና። እኔ ላይ የተደረገው ነገር አንቺም ሆንሽ ማንም ሊፈታው የሚችለው ነገር አይደለም። ምክንያቱም ያገናኘን እኔና አንቺን አቤል ነው አይደል? ያ ነገር ደግሞ የሚፈታ ጉዳይ አይደለም። ብዙ ነገር ሆነለት የነበረው ሷሽ ብዙ ነገር የሆንኩት በአቤል ምክንያት ነው። አቤል በአንተ ምክንያት ነው ሁሉ ነገር ሳደርግ የነበረው። የሚፈታ ጉዳይ አይደለም። ለዛ ደግሞ በቃ ቢያንስ ብቻዬን ተውኝና እኔ ከራሴ ጋር መወሰን ያለብኝን ነገር ለራሴ የሚጠቅመውን ነገር እኔንም አውቀው። እሺ አሁን ምንም ነገር ታዩና አሁን ተነሽ። አቤል ሂዱ እናንተ።
ማርታ ተነሺ። ላንቺ ብለን እኮ ነው እንዲህ ደንግጠን ሮጠን የመጣ ነው። ራሷን ልታጠፋ ነው። ማርቲ ጥሩ ሙድ ላይ አይደለችም ተብለን ነው የመጣ ነው። ምን መድኃኒት ስንገዛ ይተናታል ተብለን ነው የመጣ ነው። ምን ሆነሽ ነው? ላንቺ ባናስባ እንመጣለን። እሺ አሁን ማልቀሱን ታዩና ነይ ተነሺ። ደግሞ የገዛሽው መድኃኒት ምንድን ነው? ማልቀሰው ማርታ ተናገሪ እውነቱን። ምንድን ነው የገዛሽው? ማን ነው? ምንድን ነው እንደዚህ ሊያደናግጥ ይቻላል? አቤል በረኪና ምንድን ነው? ለምንድን ነው የገዛሽው በረኪና? አንቺ ግን ጤነኛ ነሽ? ትልቅ ሰው አይደለሽም እንዴ አንቺ? አቤል ተረጋጋ። ይኸውልሽ ብዙ ሰው ነግሮን ነው የመጣ ነው። ይኸውልሽ እራሷን ልታጠፋ ነው። በረኪና ምን ያደርግልሻል እኮ? ተረጋጋና ልንገር። በዛ ላይ ብቻሽን ተነሽ። አሁን እንሂድ። ቁጭ በልና ልንገር። ቅድሚያ ተነሽ። ያ ምንም እንድትነግሪኝ አልፈልግም። ተነሽ። አትደናገጥ አቤል። ምን ሆነሃል? ነይ ይዘናት እንሂድ። ይኸውልሽ ቆይ ተረጋጊ። ቆይ አንዴ ማርታ እሺ፣ ቢያንስ ተረጋጋ። ቆይ ልንገር። ለምንድን ነው የገዛሽው? አቤል ለራሴ ጉዳይ ነው የገዛሁት። እሺ አሁን ወደ ቤት እንሄዳለን። ነይ እንሂድ። አቤል አይመለከትም። ለምን ነው እንሂድ የምትለኝ? ምንም የሚመለከታችሁ ጉዳይ ማርታ፣ አንቺ ብዙ ነገር እኮ አሳልፈናል። ምን ሆነሽ ነው? ዛሬ ነው ታየክ? አቤል እንደዚህ አይነት ውሳኔ ላይ ስደርስ ዛሬ ታየክ? እኔም ሶሊም ማለት ነው ብዙ ነገር ተነግሮኝ ነው። ሶሊም ምናምን አትበል አቤል። ሲጀመር ማናችሁም ስለኔ አታስቡም። ብታስቡ ኖሮ ብዙ ነገር ሲደረግ ያኔ ታስብ ነበር። እሺ አሁን እዚህ ጋር ብቻሽ ምንም አሰሪ አይመለከትም። አቤል መድኃኒት ገዝተሽ አንዴ ልቀቂ። ይኸውልህ አቤል አይመለከትም። መድኃኒት ገዝታ ነው ራሷ ላይ እኔ ስለማደርገው ነገር ምንም አይመለከትም። አሁን ከሷ ጋር መፎካከር እኮ አይደለም። ይኸውልሽ እኔ ከሷ ጋር ምንም ነገር አልተፎካከርኩም። አቤል ምን እንደሆነ ታውቂያለሽ? ላንቺ አስበን የመጣ ነው። ይኸውልሽ መድኃኒት ገዝታ ራሷን ልትጎዳ ነው ምናምን ሲሉኝ ነው ያንቺ ጓደኞች ነው የነገሩት። አንቺ ጋር ስለመጣ ዛሬ እጄ እንደዚህ ሲሳይ አይታይሽም? ሌላ ጊዜ እኔ ሳደርገው ነበር የሚታይሽ። እሺ ነይ እንሂድ። አሁን እኮ አንተ ምንም ላንቺ አስበን ነው እያወራን ያለው ማለት ነው። እያወራክ ያለው ሲጀመር ማንም ምንም ስላለክ እኔ አይመለከተኝም። አቤል ይሄን ነገር የገዛሁት እኔ ለራሴ ጉዳይ ነው አይደል? በቃ እኮ ለጥሩ ጉዳይ ሌላም ነገርም ገዝተሽ ሊሆን ይችላል አናውቅም። ግን አሁን በሰላም እንሂድ። እዚህ ጋር ምንም አትሰሪ። ለምን ከእናንተ ጋር መሄድ አብሬያችሁ አልመጣሁም አይደል? በራሴ ጉዳይ ነው እዚህ ጋር ያገኘኝ። እናንተ ናችሁ ወደ እኔ የመጣችሁ። ላንቺ አስበን እኮ ነው አይደል? እንዴት ነው እንደዚህ የምትመልሺኝ? አሁን ጥሩ ሙድ ላይ አይደለሽም አይደለ? በቃ ማታ ሶሊያና አንቺ አይመለከትሽም። ስለኔ ምንም አይነት ሁኔታው ስለሆነ አይመለከትሽም። ደርሶ ተቆርቋሪ አትሁኚ። እሺ አሁን ራስሽ እየጎዳሽ ነው አይደለ? ራስሽም ሌላ ነገር ውስጥ እየከተትሽ ነው አይደል? ግን ደግሞ እንደዚህ የሚሆን ነገር የለም። አቤል በቃ እኔ ብቻዬን ተውኝና ወደ መጣችሁበት አንሄድም። መድኃኒት ይዘሽ እንዴት ነው ብቻሽን ትተንሽ ምን ሄደው? ምን ሆነሽ ነው አንቺ? ራስሽን ልትጎጂ እያሰብን እንዴት ትተንሽ እንሄዳለን? በምን እርግጠኛ ነኝ ራሴን እንደምጎዳ? እሺ በቃ አሁን ተይው፣ ስለሌላው ነገር አሁን እንሂድ። ብቻሽን እዚህ ጋር እኔ ብቻዬን ነው የመጣሁት፣ ለብቻዬ ነው የምሄደው። እንደሌላ ቀን አልደወልሽልኝም አይደል? እንደሌላ ቀን እዚህ ጋር ና አላለሽኝም አይደል? ብቻሽ ነው የመጣሽው አይደል? ስለዚህ እኛ ተነግሮን ነው የመጣ ነው። እኔም ሶሊ ስለምናስብልሽ ነው። ገብቶሻል? በሌላ ነገር ይሄ የግል ህይወታችን እንተወውና ስለምናስብልሽ አሁን መሄድ ካለብን ነው። እኔ መሄድ አልፈልግም አቤል። ሶሊያና ይዘሽው መሄድ ከቻልሽ ይዘሽው ሂጂ። እኔ ስለማደርገው ነገር ደግሞ አቤል አንተ ምንም አይመለከትም። እስከዛሬ ብዙ ነገር ማስተካከል ትችል ነበረ። አትሊስት ዛሬ ላይ ደርሰ ማርታ እንደዚህ ሆነች ብለህ ለኔ ተቆርቋሪ አትምሰል። ለምንድን ነው የማልቆረቆረው? ምን ሆነሽ ነው? ቢያንስ ጓደኛዬ ነሽ። በቃ ብዙ ነገር አይደለሽም። አንቺ ውሸታም ከህይወቴ ውጭ ብለኸኛል አይደለ? እኔ ከህይወቱ እኮ ወጣሁኝ። ምንድን ነው የምትፈልጉት ከዚህ በላይ? ሶሊያና ለምንድን ነው ይዘሽ የመጣሽው? ምንድን ነው የምትፈልጊው ከኔ ህይወት? አንቺ ላንቺ አስበን እንጂ ነው እንዴ? ባይመለከተን እንኳን አንመጣም ነበረ። ግን ደግሞ ስለምናስብልሽ ነው። ይሄ ራሱ ማሰብ አቅቶሻል። አንዴ ጥሩ ሙድ ላይ አይደለም ያለሽ። በቃ አቤል አሁን መከራከሩን ተውና እስከምትረጋጊ ድረስ ቢያንስ የፈለግሽው ነገር ማለት ይቻላል። ግን ደግሞ ልረጋጋና እኔ ወደ ራሴ መመለስ የምችለው አቤል ብቻዬን ስሆን ነው። ለዛ ለብቻዬ ተውኝ። በቃ ለምንድን ነው ለብቻሽ ምን ተው? በቃ ለብቻዬ ትታችሁኝ እኮ ነው ሄዳችሁት አቤል። ምንም ነገር ሳታደምጪኝ ብቻዬን እዚህ ጋር ቆሜ ነው አትተኝ ሄድከው። ስለዋሸሽ ነው በቃ ስለዋሸሽ ነው ስለመሰለኝ። እሱንም እንኳን ልትሰማኝ እኮ ፈቃደኛ አይደለም። እሺ አሁን አጥፍቻለሁ፣ ይቅርታ ነው እንዴ? በቃ እሺ ከህይወታችን እኔ ይቅርታም እንድትለኝ አልፈልግም። ምክንያቱም አንተ አላጠፋውም ብለህ ነው የምታስበው። ያለ ምክንያት ደግሞ ይቅርታ አትጠይቀኝ። አሁንም እኮ በአንቺ ጉዳይ ነው። እኔ አሁን ጥፋተኛ ነኝ ይቅርታ እያልኩሽ ነው። ግን እዚህ ጋር ምንም አይጠቅምሽም። ያሻቸው ነገሮችም እንዳለ ጣይና እንሂድ። ላንቺ የሚጠቅሙ ነገሮች አይደሉም ያሻቸው ነገሮች። ካንቺ አይጠበቅም እንደዚህ ነኝ ነገር ገብቶሻል አቤል። ስለምንድን ነው የምታወራው? በቃ እሺ ነኝ። ለምን እንደገዛሁት እንኳን ታውቃለህ? እሺ ለምንም ይሁን ነኝ እንጂ እኛውን ብዙ ጥሩ ወሬ ሰምተን አይደለም እኔም ሰው የሚመጣ ነው። ማርታ ራሷን ሌላ ውሸት ሰምተን ነው የምትመጣው አቤል ወደ እኔ። ሌላ ውሸት አንምጣ ወይ ልቀጥልበት? እሺ የምትለው ነገር በሙሉ እውነት ነው ብዬ ለዋሽ አይደለም እንድትዋሽኝ ምናምን አይደለም። ግን ደግሞ ልክ ስላልሆነ ነኝ እንዴት እያልኩሽ ነው አይደል? እኔ ስለማስብ አዳምጠኝ። ነገር ደግሞ አሁንም እኮ ዋሸሽኝ አስመሰልሽ ለመናገር አይቀርም። ቀድሜ ለምን እንደገዛሁትና ለምን እንደፈለኩት ጠይቀኝ። አንድ ምክንያት ብቻ ይዘህ መተህ ከሰው የሰማውን ነገር ለምን ነው የምጠይቀኝ አቤል? እንደዚህ ራሱ
ሮጬ የመጣሁት ቢያንስ ስለማስብልሽና ጥሩ ጓደኛዬ እንድትሆኚ ስለምፈልግ ቆም ብለህ አስብ አቤል። በፊትም እኮ አንተ ሰምተህ የመጣው ነገር ነው አለ ውሸታም ብሎ ያስቀጠለኝ። አሁንም ግን የመውሸት አልፈልግም። ይሄ ለግል ጉዳይ ነው የገዛሁት። እሺ እንደፈለግሽ አስቢ። ግን ደግሞ አሁን ወደ ቤት እንሂድ። የለግልሽ ነው፣ እኛ ተሳስተን ነው። እሺ መሄድ እንሄዳለን። ግን ቢያንስ ለምን እንደገዛሁት ልንገርህ አቤል። በቃ እኔ እንደዚህ የተቀመጥኩት አልኩሽ እኮ እዚህ ጋር ጥሎኝ ነው አይደል? አቤልን የማስታውስበት ቦታ ይሄ ነው። ለዛ ነው እዚህ ጋር የተቀመጥኩት እኮ። እንደዚህ ጥሩ ስሜት ላይ ሳትሆን እንደዚህ ማይሆን ነገር ውስጥ ገብተሽ ይሄንን ይዘሽ ስናይ ምን እናስብ? ሌላም ሰውም ብዙ ነገር ሲለን ከዛ ይሄንንም ይዘሽ እኛ ነገሮች ታደራረበብን። ሌላ ላንቺ ባናስብ እንደፈለገሽ ትሁን አይመለከተንም ማለት እንችል ነበር አይደል? ማለት ነው። ይሄንን ቀጥታ ነገር አስቢ ስለምናስብ ነው። አቤል ተረጋጋ። ቅድሚያ እኔ የምልህ ለምን አታዳምጠኝ? እሺ በቃ አይውሽ። ላንቺ ለማንኛውም ነገር ግዢው፣ ለራስሽም ነገር ግዢው። ግን ደግሞ እኛ የምናውቀው ነገር የለም። አንድ ወሬ ሰምተን የመጣ ነው። ግን ደግሞ ልክ ስላልሆነ ሮጠን መጣን። ዝም ማለት ነበረብን አንድ የሰማነው ወሬ። እሺ ልክ ነው አቤል እኮ መምጣትና መጠየቅ ሁሉ ነገር በራስ አይን ማየት ልክ ነው። ግን ደግሞ ይሄን የገዛሁት ለራሴ ነው። እኔ ራሴ ለማጥፋትና ምን ልሞክር አይደለም አቤል። በቃ ነጭ ልብስ ለማስለቀቅ ለማጠብ ነው ያስኩት። እኛ ተሳስተናል ማለት ነው። እኔ ሶሪ ወደ ቤት እንሂድ ማለት በቃ እኛ ተሳስተን የመጣ ነው። ምናልባት ሌላ ነገር አስበን ነው። ሌላም ሰው ደግሞ ሌላ የሆነ ጥሩ ሙድ ላይ አይደለችም፣ እያለቀሰች ነው ምናምን በጣም ደብሯታል። ደግሞ ጥሩ ሙድ ላይ ሆነሽ አይደለም ያገኘንሽ አቤል። እሱ እኮ ልክ ነህ ሶሊያና፣ አንቺም ልክ ነሽ። የደበረኝና የከፋኝ ምክንያት መናገር አይጠበቅብኝም። ታውቀዋለህ አቤል። በደገምኩት ቁጥር እኔ ቁስሌን መነካካት ነው። ግን ደግሞ ይሄን የገዛሁት እኔ ልብስ ለማጠብ እንጂ ለሌላ ነገር አይደለም። በቃ እኛ የተሳሳተ ነገር እሺ ምንም ነገር አልገዛም። ምንም ሌላ ነገር ምንም ማለት ነው። ምንም ማለት ነው አቤል። ምን ሆኗል? ቦርሳዬን ያት ምን ይዛል አሁን ይሄ? እሺ በቃ ማለት እኛ ብዙ ነገር ሲሉና ሮጠን የመጣ ነው። ላንቺ አስበን ነው። ላንቺ ባናስብ ነው። ግን ማርታ ትገኛለህ ሶሊያና። በቃ አቤል ሂዱ እናንተ። ግን አመሰግናለሁ፣ በጣም አመሰግናለሁ። ግን ደህና ነሽ? ሌላ ነገር ምንም የሚያሰብሽው ነገር የለም? ደህና ነኝ። ደህናም አይደለሁም። ግን ደግሞ ዛሬ ላይ ይሄን ነገር ያስኩት አንተን በምታስበው አይደለም። ሌላ ነገር ምን አስበሽ ነው? ደህና ነሽ በህይወትሽ ምናምን? ምንም ችግር የለውም። እሱ ደህና አይደለሁም። ደህና የምሆንበት ጊዜ ብዙ ገና ነው፣ ገና ብዙ ይርቃል። ግን ደግሞ በቃ እንዳልኩ አቤል የሚያስጨንቅ እናንተ የሚያሳስብ ጉዳይ አይደለም። ይሄን ነገር ያስኩት እኔ ልብስ ለማጠብ እንጂ አንተ እንደምታስበው ራሴን ለመጉዳት አይደለም። እርግጠኛ ነሽ? በቃ እዚህ ጋር ብቻሽን ምንም አታረጊም። ስለዚህ መሄድ ካለብሽ እንጂ እኛ ያሰብነው ነገር ሌላ ነው። ብዙም ነገር ተብለን የመጣ ነው። ማርታ ከራሷ ጋር አይደለችም። ብዙ ነገር ነው እያሰበች የመጣችው ምናምን ስለተባለ ነው ሮጠን ደንግጠን የመጣ ነው። ላንቺ ስለምናስብ ማለት ነው። አንቺ ግን ባናስብ ከነም የፈለገችው ነገር ታርግ፣ ትልቅ ልጅ ነች ምናምን ብለን መቅረት እንችል ነበር። የምሬ ነው። እኔም ሶሊያናም ተደናግጠን የመጣ ነው። ስለዚህ እዚህ ጋር ብቻሽን ካሁን በኋላ ብቻሽን እንዳትቀመጪ፣ ብቻሽን እንድትሆኝም አልፈልግም። ስለዚህ መሄድ ካለብሽ